ወደፊቱ ስንመጣ ደግሞ እዚህ መኪና ላይ እንደምትመለከቱት የክሮም ቢቶቹን ጨምረዋል። በዝናብ ጊዜ ፎክስ ሲይዝ ማጥፊያው እዚሁ ላይ ነው ያለ። ስለዚህ አብዛኛውን የድምፅ መቆጣጠሪያ እንዲሁም ደግሞ ክሩዝ ኮንትሮልም ስላለው እዚሁ ላይ ነው መቆጣጠር የምትችሉት። ከፊት ያልነገርኳችሁ ነገር እዚህ መኪና ላይ የምናገኘው ሲንቴቲክ ሌዘር በቡኒ ቀለም ነው እንደምታዩት። ብቻ በቀላሉ እዚህ ገብታችሁ መቀመጥ ይቻላል። አጠቃላይ የፈረስ ጉልበቱ 155 የፈረስ ጉልበት ነው ያለው። ይህንን ቪዲዮ ስፖንሰር ያደረገላችሁ ሲቲ ካርስ ሲሆን ለረጅም ዓመታት መኪኖችን በማስመጣት የሚታወቅ ትልቅ ድርጅት ነው። አሁን ላይ ደግሞ እነዚህን የምትመለከቷቸውን የሲኖትራክ ቪጂቪ ኤስዩቪ መኪኖች እዚሁ አገራችን ላይ በመሸጥ ላይ ይገኛል። ስለ መኪኖቹ ተጨማሪ መረጃ ቪዲዮ መጨረሻ ላይ ታገኛላችሁ። ወደ ቪዲዮ። ሲኖትራኮችን እኛ የምናውቃቸው በገልባጭ ወይም ደግሞ በትላልቅ በሄቪ ዲዩቲ መኪኖች ነው። አሁን ግን የማሳያችሁ የ2025 የሆነ ሲኖትራክ ለፋሚሊ የሚሆን ኤስዩቪ መኪና ነው። ስለዚህ በዛሬው ቪዲዮ ስለዚህ የ2025 ሲኖትራክ U70 ፕሮ አብዛኛው ነገር ከጄቱር X7 ፕላሱ ጋር የሚወዳደር ስለሆነ ከሱ መኪና ጋር እያወዳደርኩኝ ያሳያቸዋል። ተከታተሉ። ወደፊቱ ስንመጣ ደግሞ እዚህ መኪና ላይ እንደምትመለከቱት የክሮም ቢቶቹን ጨምረዋል። እንዲሁም ደግሞ ይሄ መኪና 1.5 ሊትር የነዳጅ ሞተር የሚጠቀም ስለሆነ እንደምትመለከቱት ክፍት ቦታም አለው። እንዲሁም ደግሞ መብራቶቹ ከተርን ሲግናል ወይም ደግሞ ከፍሬቻዎቹ ውጪ የሚጠቀመው ኤልኢዲ መብራቶችን ነው። ወደ ጎኑ ስንመጣ ደግሞ እዚህ መኪና ላይ የምናገኘው 18 ኢንች ቸርኪዎችን ነው። እዚህ መኪና ላይ 18ም 17ም ኢንች ቸርኪዎች አሉ። ግን ደግሞ ይሄኛው ከፍ ያለው ትሪም ሌቭል ስለሆነ 18 ኢንች ቸርኪዎችን ነው የምናገኘው። ከዛ ውጪ ደግሞ የግራውንድ ክሊራንሱ 200 ነው። ከጄቱር X7 ፕላስ ጋር ስናወዳድረው ትንሽ የዚህኛው ላይ የማነስ ባህሪ ያለው። እነሱ ላይ 205 እስከ 210 ድረስ ነው። ስለዚህ የግራውንድ ክሊራንሱ የ5 ሚሊ ሜትር ጋፕ ይኖራቸዋል ማለት ነው። እዚህ መኪና ላይ የምናገኘው የቀለም አማራጭ እንደምትመለከቱት ነጭ አለ፣ ጥቁር አለ፣ ግሬ አለ። ስለዚህ ሶስቱንም የቀለም አማራጮች ማግኘት ትችላላችሁ። ወደ ኋላው ስንመጣ ደግሞ እንዳልኳችሁ ይሄ መኪና ከጄቱር X7 ፕላሱ ጋር ቢወዳደርም ግን ዲዛይኑ የሚመስለው የሼቭሮሌት ካፕቲቫ ከቻይና የሚመጡትን እነሱን መኪኖች ነው። ስለዚህ ዲዛይኑ በአጠቃላይ ይሄንን ይመስላል። ወደ መሪው ስንመጣ ይሄ ሲኖትራክ የ2025 ሞዴል ላይ አብዛኛውን የድምፅ መቆጣጠሪያ እንዲሁም ደግሞ ክሩዝ ኮንትሮልም ስላለው እዚሁ ላይ ነው መቆጣጠር የምትችሉት። ስለዚህ ስልክ ለማንሳት እንዲሁም ደግሞ የቮይስ ሪኮግኒሽንም ስላለው ይህን ስትነኩት እንትን ያደርግላቸዋል። ከዛ ውጪ ስልክ መዝጋት እንዲሁም ድምፅ መጨመር መቀነስ ስትፈልጉ እዚሁ ላይ አጀስት ማድረግ ትችላላችሁ። ሌላው እዚሁ ጋር የድምፅ መጨመሪያና መቀነሻም አለው። እንዲሁም ደግሞ ወደዚህኛው ስንመጣ የክሩዝ ኮንትሮል ሲስተም ስላለው እዚህ ጋር ሴት ማድረጊያ እንዲሁም መጨመሪያ፣ ኦን ማድረጊያ እና ኦፍ ማድረጊያው እዚሁ ላይ አለ። ከዛ ውጪ ደግሞ ይሄኛው ወደ ላይና ወደ ታች አማራጩን እንድታገኙ ያደርጋቸዋል። ወንበሮቹ ስንመጣ ደግሞ የሹፌሩ ወንበር አውቶማቲካሊ ሪክላይን ማድረግም ወደኋላ ወደፊትም መንቀሳቀስ ይችላል። ስለዚህ የምትፈልጉት ከሆነ ወደኋላ ወደፊት እንዲሁም ደግሞ ወደ ታችና ወደ ላይ ቀና አድርጋችሁ መጠቀም ትችላላችሁ። ወደ ስክሪኑ ስንመጣ 10.25 ኢንች ስክሪን ነው ያለው። ያው ሙሉ ስክሪን ባይሆንም ግን ጠርዙ አጀስተብል ነው። ያ ማለት ምንድነው? ከስክሪኑ ውጪም ያለው ጠርዙ ላይ ያሉትን በተኖች ስትነኳቸው ስክሪኑ ይሰራል ማለት ነው። ስለዚህ በእሱ አጀስት ማድረግ ይቻላል። ስለዚህ እንደምትመለከቱት በቀላሉ አክሰስ ማድረግ ትችላላችሁ። የመኪናውን ኢንፎርሜሽን ምን ያህል እንደሄደ፣ ምን ያህል ሊሄድ እንደሚችል በነዳጅ ባላችሁ ነዳጅ፣ የቴምፕሬቸሩን፣ የሃንድ ብሬኩን እንዲሁም ደግሞ ቀበቶ አስራችኋል አላሰራችሁ የሚለውን እዚሁ ጋር ታያላችሁ። ከዛ ውጭ ግን የምትፈልጉትን አፕሊኬሽንም ጭናችሁ መጠቀም ትችላላችሁ። ልክ እንደ ስልክ አንድሮይድ ሲስተም ስላለ። ሌላው ኤሲ ሲስተሙን እንዲሁም ደግሞ የፊትና የኋላ መስታወት በዝናብ ጊዜ ፎክስ ሲይዝ ማጥፊያው እዚሁ ላይ ነው ያለው። ስለዚህ በተኖች ናቸው። ልክ እንደ ድሮ መኪኖች እዚሁ ላይ አጀስት ማድረግ ትችላላችሁ። ሌላው ደግሞ ወደ ማርሹ ስንመጣ እዚህ መኪና ላይ የምናገኘው 6 ስፒድ
አውቶማቲክ ትራንስሚሽን ነው። ስለዚህ ከጄቱር ኤክስ7 ፕላሱ ጋር ለየት የሚያደርገው ነገር ይሄኛው ሞር የተሻለ ነው። ምክንያቱም የጄቱር ኤክስ7 ፕላሶቹ ላይ ያለው የትራንስሚሽን አይነት ዱዋል ክለች ትራንስሚሽን ስለሆነ ይሄኛው ሞር የተሻለ ነው። እንዲሁም ደግሞ ወደ ሚሄደውም ሬንጅ ከነዛ መኪኖች ጋር ኮምፔር ስናደርጋቸው እነዚህ መኪኖች የተሻለ የኪሎ ሜትር ሬንጅ አላቸው በሊትር ማለት ነው። እንዲሁም ደግሞ እነዚህ አውቶሜትድ የማኑዋል ሲስተም ነው የሚጠቀሙት። ከሱዙኪ ዲዛይሮቹ ትንሽ ለየት ይላል። ስለዚህ የምትፈልጉትን ማርሽ ለምሳሌ አስገብታችሁት ወደ ፊት አስገብታችሁ ከዛ ደግሞ ማኑዋሊ መንዳት ትችላላችሁ ማለት ነው። ከዛ ውጪ እዚህ መኪና ላይ አውቶ ሆልድ ሲስተም አለው። አውቶ ሆልድ ማለት ልክ ፍሬን ይዛችሁ መብራት ላይ ረዘም ያለ ደቂቃ የሚፈጅ ከሆነ ይህንን ኦን አድርጋችሁት መጠቀም ትችላላችሁ። ወደ ታችኛው ስንወርድ ደግሞ እዚህ መኪና ላይ የምናገኘው 12 ቮልት ሞጁሌተር ሰክታችሁ ቻርጅ ማድረግ እንዲሁም የሲጋራ መለኮሻው እንዲሁም ደግሞ የዩኤስቢ መሰኪያም ፖርት አለው። ወደኋላ ወንበሮቹ ስንመጣ ደግሞ ከፊት ያልነገርኳችሁ ነገር እዚህ መኪና ላይ የምናገኘው ሴንቴቲክ ሌዘር በቡኒ ቀለም ነው እንደምታዩት የምናገኘው። ከዛ ውጪ ግን ከጄቱር ኤክስ7 ፕላስ አንጻር ስናየው ይሄኛው ሰፋ ያለ ነው። ምክንያቱም ከፊት እስከ ኋላ ያለው ቁመት የተሻለ ስለሆነ እዚህ መኪና ላይ ያለው ስፋቱ ከሁለተኛውም ሮ ላይ ያለው ሶስተኛውም ሮ ላይ ላሉት ሰዎች የተሻለ ስፋት እዚህ መኪና ላይ ታገኛላችሁ። እንዲሁም ደግሞ የሁለተኛውን ወንበሮች በምትፈልጉት እንትን አጀስት ማድረግ ትችላላችሁ። ወደኋላ እንዲሁም ደግሞ ወደፊትም በደንብ ቀና እንዲያደርግ ማድረግ ትችላላችሁ። ለሶስተኛው ሮ ለመግባት ደግሞ የሁለተኛውን ወንበር አጥፋችሁት ብቻ በቀላሉ እዚህ ገብታችሁ መቀመጥ ይቻላል። ቦታው እንደምትመለከቱት ሰፊ ነው። እነዚህ የሶስተኛው ሮ ወንበሮች የሚሰሩት ለህፃናት ወይም ደግሞ ብዙ ፋሚሊ ላለው ሰው ነው። ግን እንደምትመለከቱት ለኔ ራሱ በጣም ሰፋ ያለ ቦታ አለው። እንዲሁም ደግሞ ለሁለት ሰው በደንብ ተመቻችቶም ተቀምጦም መጓዝ ይችላል። ወደ ጀርባው ስንመጣ ደግሞ እዚህ መኪና ላይ የምናገኘው ቦታ ሰባቱም ወንበሮች ተነስተው 250 ሊትር መያዝ ሲችል ከጄቱር ኤክስ7 ፕላሱ ጋር ስናወዳድረው የነሱ 94 ሊትር ብቻ ስለሚይዝ እዚህ የተሻለ የቦታ ስፔስ እናገኝለታለን። እንዲሁም ደግሞ ሙሉ ወይም ደግሞ የሁለተኛውና የሶስተኛው ወንበር ታጥፎ እዚህ መኪና ላይ 1800 ሊትር መያዝ ይችላል። ወደ ሞተሩ ስንመጣ ደግሞ እዚህ መኪና ላይ የምናገኘው 1.5 ሊትር ያለው ቱርቦ ቻርጀር የተገጠመለት ሞተር ሲሆን የአጠቃላይ የፈረስ ጉልበቱ 155 የፈረስ ጉልበት ነው ያለው። እንዲሁም ደግሞ ኒውተን ሜትር ቶርኩ 215 ነው። ስለዚህ ከጄቱር ኤክስ7 ፕላስ ጋር ስናወዳድረው የአንድ የፈረስ ጉልበት አነስ ይላል። እንዲሁም ደግሞ ቶርኩን ስናይ ደግሞ ተመሳሳይ ቶርክ ነው ያላቸው። ግን ደግሞ ይሄኛው መኪና ወይም ደግሞ ዩ7 ፕላሱ ወይም ዩ7 ፕሮ የተሻለ የኪሎ ሜትር ሬንጅ አለው። በብዛት ዳታ ላይ ባየሁት መሰረት 14 ኪሎ ሜትር በሊትር ይሄዳል ይባላል። ግን ደግሞ አክቹአሊ ሊሄድ የሚችለው ወደ 12 አካባቢ ነው። የጄቱሮቹ ኤክስ7 ፕላስ ደግሞ ከ10 እስከ 12 አካባቢ ነው የሚሄደው። ስለዚህ ይሄኛው የነዳጅ አቅሙ ወይም ደግሞ የሚሄደው የኪሎ ሜትር ሬንጅ የተሻለ ያደርገዋል። ስለዚህ እነዚህን መኪኖች መግዛት የምትፈልጉ ከሆነ ወሎ ሰፈር በሚገኘው ሲቲ ካርስ መታችሁ እነዚህን መኪኖች መግዛት ትችላላችሁ። እንዲሁም ደግሞ በተለያዩ የቀለም አማራጮች ስለምታገኟቸው አይታችሁ መታችሁ መርጣችሁ መወሰን ትችላላችሁ።